ጤና ይስጥልን እንደምን ሰነበታችሁ። ዕለቱም አርብ ሰኔ 5 ቀን 2017 ዓ.ም ከለንደን ጸዳል ኢትዮጵያ ኔትወርክ አበይት ዜናዎችን አሁን በአጭሩ ዘንላችሁ እንቀርባለን። አብራችሁን ቆዩ። አምባሳደሩም በኤምባሲው ማህበራዊ ትስስር ገጽ ላይ የተላለፈው መልእክት በአስተዳደራዊ ስህተት የወጣ ነው ሲሉ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በኢትዮጵያም የአሜሪካን አምባሳደር ኤርቪንግ ማሲንጋም የኢትዮጵያ መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም በሚል አዲስ አበባ በሚገኘው የኤምባሲው ድረገጽ ላይ የተላለፈው መልእክት በአስተዳደራዊ ስህተት የወጣ ነው ሲሉም ገልጸዋል። አምባሳደሩም አስተዳደራዊ ስህተት ነው ሲሉ ምን ለማለት እንደተፈለገ ባይገልጹም የወጣው መልእክት ግን እሳቸው ቀድመው እንደማያውቁትና የአስተዳደራዊ ስህተት የወጣ ነው ሲሉም አመልክተዋል። እኔ ያልተመለከትኩትና ይሁንታ ያልሰጠውበት ረቂቅ ነው በማህበራዊ ሚዲያ ላይ የወጣ ያሉት አምባሳደሩ ረቂቅ ቢሆንም ሀሳቡ መኖሩን ያመላክታል ሲሉ የዝግጅት ክፍላችን ያነጋገራቸው አንድ የዲፕሎማሲ ባለሙያ ገልጸዋል። ረቂቁን ተስተካክሎና ታርሞ ሊወጣ ይችላል ያሉት እኚሁ ምንጫችን ከዚያ በኋላ የወጣው ነው የእኛን ትክክለኛ አቋም የሚያንጸባርቀው ማለታቸው እርማቱንምና ለመገናኛ ብዙሃን የሰጡ መግለጫም በተመሳሳይ በኤምባሲው ማህበራዊ ትስስር ገጽ ላይ ማውጣት ይገባቸው ነበር ብሏል። ከስህተት ያለፈ ትርጉም አንሰጠውም ያሉት አምባሳደሩ በማህበራዊ ትስስር ገጽ ላይ የወጣው መልእክት የአሜሪካን መንግስት አቋም የሚገልጽ ነው በሚል መለጠፉንም አስታውሰዋል። ተሻሽሎ በወጣው አዲስ መልእክት መንግስትን ሰላማዊ አማራጮች መፈለጉ እንዲቀጥል በሚል ጥሪውን ሲያቀርብ ለተፋላሚ ኃይሎች ጥሪ እናቀርባለን ከሚለው ወደ እናሳስባለን በሚል መልእክት በድጋሚ መውጣቱንም ገልጸዋል። የኢትዮጵያም የ2018 ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ሲቀርብ፣ በሌላ ዜናም በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 1.5 ትሪሊዮን ብር ያስፈልጋል ተብሏል። ከ2018 በጀት ውስጥ 463.3 ቢሊዮን ብር ወይም 29 በመቶ ለዕዳ ክፍያ የሚውል ሲሆን 1.18 ትሪሊዮን ብር ደግሞ ለመደበኛ ወጪ የሚውል ነው። የገንዘብ ሚኒስትሩም አህመድ ሸዴም የበጀት ረቂቁ ላይ ውይይት ባደረጉት ወቅት የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ በበኩላቸው በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 1.5 ትሪሊዮን ብር ያስፈልጋል ብለዋል። ይህን ለመሰረተ ልማት ግንባታ የሚያስፈልገው ገንዘብ ከብድርናም ከእርዳታ ለማግኘት ጥረት መጀመሩን የጠቆሙት ሚኒስትር ዴኤታው የገንዘብ እጥረቱን ለመሸፈን በሀገር ውስጥ ከፍተኛ ገቢ የማሰባሰብ ስራም ይጀመራል ብለዋል። አዳዲስ የታክስ አይነቶችን ከመጪው ሐምሌ 1 ጀምሮ ተግባራዊ እንደሚያደርግ ያስታወቀው የገንዘብ ሚኒስቴር በረቂቅ በጀት አዋጁ ላይ ከነዳጅና የነዳጅ ውጤቶች ተጨማሪ እሴት ታክስን በመጣል 3 ቢሊዮን ብር ተጨማሪ ገቢ ለማግኘት መታቀዱን ገልጸዋል። ወደ ኢትዮጵያም የገባው ኤምፖክስ ወይም የዝንጀሮ ፈንጣጣ ቫይረስ ዝርያው ከፍተኛ የሞት አደጋን ሊያስከትል የሚችልና ስርጭቱም ከፍተኛ እንደሚሆን የጤና ሚኒስቴር አስታውቋል። በ2 ሳምንት ጊዜ ውስጥ 18 ሰዎችን መያዙን ያመለከተው የጤና ሚኒስቴር የቫይረሱ ዝርያም ቶሎ የመሰራጨት እድል ያለው ነው ብሏል። በበሽታው ከተያዙት አንድ የ21 ቀን ዕድሜ ያለው ሕፃን ሕይወቱ ሲያልፍ ምልክቶቹም ራስ ምታት፣ ሽፍ ማለት፣ ድካም፣ የጡንቻ ህመም እንዲሁም ብሽሽትና ማንቆርትና ማጅራት አካባቢ ላይ የመያዝ አዝማሚያን እንደሚያሳይም ዓለም ጤና ድርጅት በድረገጹ ላይ አስታውቋል። የኬንያው የንግድ ባንክ KCB ወደ ኢትዮጵያ የባንክ አገልግሎት ለመቀላቀል ፍላጎት እያሳየ የመጀመሪያ የውጭ ባንክ እንደሆነ ተገለጸ። ይኸው ባንክ በኢትዮጵያ የፋይናንስ ዘርፍ ለመጀመሪያ ጊዜ ወደ ኢትዮጵያ ይገባል ተብሎ ከሚጠበቁ የውጭ ባንኮች አንዱ ነው ተብሏል። የኬንያ ንግድ ባንክ KCB ከአሁን በፊት በ2019 ወደ ኢትዮጵያ ለመግባት ፍላጎት አሳይቶ የነበረ ቢሆንም ምቹ የፋይናንስ ሕግና ስርዓት ባለመዘርጋቱ እንዲሁም የውጭ ባንኮች ወደ ኢትዮጵያ እንዲገቡ የሚፈቅድ ሕግ ባለመኖሩ ሳይሳካ መቅረቱንም በአፍሪካ ኒውስ ላይ ተመልክቷል። በኢንተርኔት ባንኪንግና በዲያስፖራ የገንዘብ እንቅስቃሴ ላይ ሰፊ ልምድና ተሞክሮ እንዳለው የሚጠቀሰው ባንክ ቀደም ሲል የኬንያ መንግስት ባንክ የነበረ ሲሆን በአሁኑ ወቅት እጅግ ዝቅተኛ ደረጃ ከኬንያ መንግስት ድርሻ ያለው ሲሆን ቀሪው ድርሻ ደግሞ የባለ ሀብቶች መሆኑንም መረጃው አክሎ ገልጿል። እስራኤል በኢራን ላይም የአየር ጥቃት መፈጸሟ ተሰምቷል። በአየር ጥቃቱ አንድ የኢራን ከፍተኛ ወታደራዊና የደህንነት ባለስልጣን እንዲሁም 6 የኒኩለር ሳይንቲስቶች መገደላቸውን የቴህራን የዜና ዘገባዎች አመልክተዋል። የእስራኤሉ መሪም ቤንያሚን ኔታንያሁ ጥቃቱን አስመልክተው እንደተናገሩት በኢራን ላይ የተፈጸመው ጥቃት ዓላማው ወታደራዊ ተቋማትና መሪዎች ናቸው ብለዋል።
ኢራን በበኩሏም ጦርነቱ ታውጆብናል በማለት የገለጸች ሲሆን እስራኤል ለዚህ እርምጃዋ በእጥፍ ትከፍላለች ሲሉ የኢራን ባለስልጣናት መናገራቸውን ቢቢሲ ዘግቧል። በትናንትናው ዕለት እንዲሁም ወደ ለንደን በማምራት ላይ ያለም ከህንድ እንደተነሳ በደቂቃዎች ወድቆ የተከሰከሰው ቦይንግ 787 ድሪም ላይነር አውሮፕላን ጥቁር ሳጥን ጉዳት ሳይደርስበት መገኘቱን ዘገባዎች አመለከቱም። ለ241 ሰዎች ሞት ምክንያት ከሆነው በዚህ አሰቃቂ አደጋ አንድ ሰው በህይወት ሊተርፍ መቻሉንም ዘገባዎች አመልክተዋል። ዩክሬን ከሩሲያ ጋር ባደረገችው የወታደሮች አስከሬን መለዋወጥ ስምምነት የ1212 ወታደሮቿን አስከሬን ስትቀበል ሞስኮ ደግሞ 27 አስከሬኖችን መቀየራቸውን ዘገባዎች አመልከቱም። በቱርክ ኢስታንቡል የተደረገው ብቸኛው ድርድር ውጤት የተባለው የአስከሬን መለዋወጥ 6000 የሚደርሱ አስከሬኖችና ከፍተኛ ጉዳት ደረሰባቸው እንዲሁም ከ25 ዓመት በታች ያሉ ወታደሮችን በቀጣይነት እንደሚቀያየሩም ዘገባው አመልክቷል። ከለንደን የጸዳል ኢትዮጵያ ኔትወርክ የዕለቱ አጫጭር ዜናዎችን በዚህ መልኩ አስተናግደን አቀርበንላችኋል። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።